እዚህ ህገ መንግስት ለዚህ መንግስት የወረደ አመለካከታችሁን ያሳያል። ሌላው በዚህ አስረግጬ ማን የተናገረው? ማን የተናገረው? እንደዚህ ብሎ የተናገረ ሰው ማን አለ? ማን የተናገረው? የመንግስትን ተቋም ለማራከስ የነዚህ መንግስትና ህዝብን የሚያጋጩት ነው። በቃ እነዚህ አይገናኝም። አሁን መንግስት ማንም ያነሳ ሰው የለም። በነገራችን ላይ በጣም የሚገርም እኮ ነው። መጀመሪያም ሲታሰር የተፈለገው አላማ ይሄ ነው። ንግግራቸው መጀመሪያ የነበረው በፖለቲካ ኬዝ እንደታሰረ ተደርጎ እንዲወራ ነበር ሲያደርጉ የነበረው። በጣም ብዙ ሰዎች ቤታቸውን ከፍተው ሲናገሩ የነበረው በፖለቲካ ኬዝ ታሰረ ብሎ ነው። በኋላ ክስ ቻርጁ ሲሰማ ድምፃቸውን ጠፉ፣ ከቲክቶክ ገጽ ላይ ጠፉ። አሁን ይህም ሰው የገባው ሰው እርግጠኛ ነኝ ከዛ ነው ተልኮ የመጣው። አሁን በማስፈራራት እንደዚህ ብላችኋል ምናምን የለም። ሁላችንም የተቀመጥነው እዚህ ኦፊሻሊ የምንታወቅ ሰዎች ነን። ፍትህ እያለን ለቤተሰቡ እንደገና በግፍ ለታሰረው ወንድማችን ልንጠይቅ ነው የተቀመጥነው። ይሄ ደግሞ መንግስት በነፃነት ልንጠይቅበት ያስቀመጠልን ህገ መንግስት አለ። የፍትህ አካላት አብሮ ነው ያሉ እኮ። እኔ ቃል በቃል በስም ጠርተን መጥቀስ ካስፈለገ የከፍተኛ ፍርድ ቤት ጠበቆች በማንኛውም ሰዓት ጥሩንና አብረን ከጎን እንቆማለን ያሉ ሰዎችም አብረውን ነው ያሉት። ስለዚህ ያልተባለ ነገር ተብሎ ለማስፈራራትና ሀሳብ ለማስቀየር የሚደረግ ጥረት ካለ የከሸፈ ነው። አሁን ገብተህ የተናገርከው ወንድም በራስ ላይ ነው፣ የራስን አጀንዳ ነው አራምዶ የወጣው። ተሳስተሃል። እንደዚህ የተሳሳተ ኢንፎርሜሽን ብዙ ባታሰራጩ መልካም ነው። አንደኛ ነገር አቤል የታሰረው በፖለቲካ ጉዳይ ሳይሆን እንደ ክስ ላይም እንደተነበበው በጋቢ ጉተማ ጉዳይ ስም እንዳጠፋ ነው። ስም ማጥፋትና ጥላቻ ንግግር ነው የእሱ ክስ ማለት ነው። ሁለተኛ ነገር ኦልሬዲ ፍርድ ቤት ፈርዶልናል። በህግ አካሄዱ እኮ እየተሄደ ነው፣ በትክክለኛው መንገድ እየተካሄደ ነው። ፍርድ ሰጥቷል። ዋስትና የሚያስከለክል ነገር አይደለም። ዋስትና ተሰጥቶታል ይሄ ልጅ። ነገር ግን ዛሬ ያጋጠመን ነገር ደግሞ በእርግጥ ያው ህግ አካሄዱን በዚህ ወይ መሄድ ይቻል ሊሆን ይችላል፣ እኛ ስለማናቅ ሊሆን ይችላል። ምናልባት ዋስትና ተፈቅዶለታል። ዋስትናውን ግን ነገ ይግባኝ እንዲጠይቁበት ነው፣ ሳያስወጡት ይግባኝ እንዲጠይቁ ማለት ነው። ዋና ፖይንት እዚህ ጋር የመጣሁበትም ያው ህግ የያዘው ነገር ነው፣ ይጨርሱታል ህግ ማለት ነው። ግን የነቢያቶቹ ክፋትን ነው እኔ በጣም ገርሞኝ እዚያ ጋር የወጣሁት ማለት ነው። አሁንም ቢሆን እንዳልኩት ቅድም ላሳውቃችሁ ስለወጣሁኝ ነው። ምንም መሀል በዚህ ብትሄዱ ምንም እንደማታመጡ ነው። ገባ? ህግ ይዳኛል፣ ህግ ይፈርዳል። ዛሬ መውጣት ነበረበት። ግን ያው ጋቢ ጉተማ ተሯሩጦ እንዳይወጣ ያለውን ነገር ይግባኝ እንጠይቃለሁ አለ፣ ቃል ሰጠ ምናምን፣ እንዳይወጣ የራሱን ነገር አደረገ። ወይንቱ ያው በቀል ስለሆነ ምንም የሚያስገርም ነገር የለም። ግን አሁን ህገወጥ የሚያስጠይቅ እሱም ራሱን ነፃ በማውጣት መክሰስ አቤላን መጠየቅ የሚችልበት አካሄድ ነው። ፍርድ ቤትም ራሳቸው ከሳሾቹ ራሱ እዛው ሊከሳቸው የሚችልበት አካሄድ ነው። ስፔሻሊ ጋቢ ጉተማ በራሱ ኬዝ መከሰት ይችላል። ለምንድነው የተዘጋ ፋይል አይደለም። ባለፈው ያገተበትን ኬዝ እንትን ማለት ይችላል። ባለፈው አግቶ ነው አይደል እሱ የተያዘው፣ አሸባሪነት ተብሎ ነው እኮ። እሱን አልከስም ብሏል አቤላ። እሱን አልከስም ብሎ ነው ኦልሞስት ትቶለት ነው እንጂ መቀጠል ይችል ነበር። እኔ ክርስቲያን ነኝ መካሰስ አይደለም ያስተማረኝ ወንጌል ብሎ ነው የተወለት። እሱ አይደለም አሁን 10 ነብይ መጥቶ ክስ ቻርጅ ቢደራርብ በትክክለኛ በፍትህ አካሄድ በህጉ አካሄድ ክስ በክስ ላይ አይደራርብም። በአጠያየቁ በስርዓቱ መሰረት በወቅቱ እጁ ከተያዘ በኋላ እዛው ባለው የክስ ቻርጅ ላይ በህብረት እኔም ክስ አለኝ ብሎ በአንድ ክስ በአንድ መዝገብ ሊጠየቅ ይችልበታል እንጂ በክስ ላይ ክስ መደራረብ ፍጹም ህገ ወጥ አያስኬድም። ይሄ ሆን ተብሎ እስር ቤት ውስጥ ለማቆየት በጣም ኔጌቲቭ የሆነ አመለካከት ነው ያላቸው ለአቤል። ግን ሁሉም ማለት አይደለም። እና ስለምታደርጉልኝ ትብብር በሙሉ ሁላችሁንም አመሰግናለሁ። እስካሁንም አብራችሁኝ የቆማችሁ ብዙ ሰዎች አሉ፣ ኦርቶዶክሳውያኖች፣ ክርስቲያኖች፣ ፕሮቴስታንቶች እና ፕሊዝ ለእውነት እንቁም፣ ለእውነት አብረን እንቁም ነው እያልኳችሁ ያለሁት። ለፍትህ አብረን እንቁም ነው። ያንን ነው እኔ ማለት የምፈልገው ወይ ነው። ማይ በነገራችን ላይ ያው አንዳንድ ጊዜ የሚዋሽ ሰው
ሁሉም ሰው እንደሱ የሚዋሽ ይመስለዋል። ለምሳሌ ባለፈው መንግስትን ያሰረው መንግስትን እንትን ብሎ ምናምን በፍጹም ስንል ያልሰሙንም ነበር። በኋላ ግን በተደጋጋሚ ፍርድ ቤት መተን ተናገርን። እውነታውን መታችሁ ብለን አዩ አንዳንዶቹ መንግስት እንዳለበት። አሁንም መንግስት ስላለ ፍትህ የምንጠይቀው ይህን የሚያክል እኮ ለመንግስት ያላችሁ ያለው ያሁኑ ልጅ ማለት ነው። ፖለቲካን እኛ ጋር ልትሰራ የመጣው ልጅ ማፈር አለብህ። እኛ we are not politician፣ እኛ የእግዚአብሔር ቃል አገልጋዮች ነን። ስለዚህ አቤል አቡና ለኢትዮጵያ ወንጌላን አማኞች አብያተ ክርስቲያናት እነዚህን አሁን በአብያተ ክርስቲያናት ላይ የመጡትን ዘይት ሻጭና ታጥቀው በጋርድ የሚታጀቡ የእግዚአብሔር ቃል የሌላቸው ህዝብን እያንገላቱ ያሉትን በእግዚአብሔር ቃል እየመከተ ወደ ቤተ ክርስቲያን ተመለሱ ብዙዎችን አለ እንጂ የወንጌላን አማኞች አብያተ ክርስቲያናት ጠላትም አይደለም። አቤል አቡና ሲያገለግል የነበረው እነ መካነ ኢየሱስን እነ ሙሉ ወንጌልን በየገጠሩ እየሄደ እነ መሰረተ ክርስቶስን ነበረ ሲያንጽ የነበረው። ማረሚያ ላይ ማምለኪያ ቦታ ሲሰራላችሁ የነበረው ምን ሲሰራ የነበረው። ነገር ግን ከአብያተ ክርስቲያናት ትምህርት ውጪና ከዛ ውጭ ያሉትን ብቻና ብቻ የሚቃወመው ደግሞ በአደባባይ የሚታየውን እውነት አባቶችም ሁሉም የሚቃወመውን ነው፣ ብቻውን አይደለም። ዛሬ ቃለ ሕይወት ቤተክርስቲያን መግለጫ አውጥታለች፣ ሌሎችም እንደዛው። ስለዚህ አቤል አቡና የግል ጥላቻና ጸብ የለበትም ከማንም ጋር ኦኬ፣ የለበትም። ይሄንን ሁላችሁም የተሰወረ አይደለም፣ ከእናንተ ታውቃላችሁ። በአውሮፓ በተለያየ ሀገር ያላችሁ በነቢያቶቹ አብያተ ክርስቲያናት ጋር ማይተዋወቁ ስውት የሆነ ትምህርት ያላቸው ጋር ተበልታችሁ በብዙ ተጎድታችሁ ሰው ሞቶባችሁ መድኃኒት ጥለው ቤተሰብ አልቆባችሁ ገንዘባችሁን ተበልታችሁ የነበራችሁ በዚህ ጩኸት ውስጥ የተረፋችሁ ብዙ ምስክሮች አላችሁ። ፍሬ እኮ አፍርቷል። ጥቅማቸው ሲጎዳ እነዚህ ሰዎች ተደራጅተው ጡንቻቸውን አፈርጥመው አፍነውታል። ይሄ ግልጽ አይደል እንዴ? የወንጌል አማኞች እኮ ማፈር ነው ያለብን። እነዚህ ሰዎች ከኛ ጋር ናቸው ብላችሁ ነው አቤል አቡናን አጌንስት አድርጋችሁ እነሱን ልደግፉ የምሞክሩት? የወንጌል አማኝ እኮ ደርዝ አለው፣ መታወቂያ እኮ አለው በኢትዮጵያ ምድር ላይ በገርነት በፍቅር በወንጌል እውነት ብቻ የሚታወቅ ከማንም ጋር የማይጣላ የማይጋጭ ቀይ አንጥፉልኝ የማይል የማይታጀብ ነው። ይሄንን ነው አቤል አቡና ብቻውን ሲገጥም የነበረው አይደል? ሌሎችም ብዙ ወንድሞች አሉ። አቤል አቡና ግን ተጽዕኖ አምጥቷል። አዎ፣ በተጽዕኖ ደግሞ የብዙ ዶላሮች ተዘግተውባቸዋል። ቲሸርት በ200 እና በ500 ይሸጡ የነበረ ከውጭ እግዚአብሔር እሳት ሪቫይቫል አስነሳልን ብለው መጥተው ገንዘባቸውን ተበልተው ጤናቸውን ተበልተው ልጆቻቸው ሞቶባቸው የታመመ ይዘው መጥተው ግሉኮስ አስነቅለው ብዙ ግፍ የተሰራውን አዎ ያንን አስቁሞ ትውልድ አትርፏል። እነሱን ደግሞ ገንዘብ አሳጣቸው። ስለዚህ መገደል አለበት ነው። ተራገሙ አልቻሉም፣ አፈኑ አልቻሉም። ከዛ ወደ ክስ መጡ፣ ስማችን ጠፋ። እስኪ ወንጌል አማኞች ወቁ፣ በየትኛው ዘመን ነው ጴንጤ ስሜ ጠፋ ብሎ ሰው ከሶ ተካሶ የሚያውቀው? ይህንን መልሱልኝ። ይህን ወረቀት ይዛ ባሏን እስር ቤት ውስጥ አስቀርቶባት ወደ ቤት ገብታለች። ምንዋሽ ይመስላችኋል? እዚህ ጋር መተን ምንዋሽ ይመስላችኋል? መንግስት አይደለም ስንል ዋሸን? አልዋሸንም። መንግስት ላይ ያላከካችሁት እናንተ የመንግስትም ደጋፊ መስላችሁ፣ ግን የመንግስት ጠላቶች እናንተ ናችሁ። የዚህ መንግስት ተቃዋሚ አቤል አቡና ሳይሆን እናንተ ናችሁ። ለምን? መንግስት ባሌለበት ወንጀሉ እሱ ነው ያሰረው፣ ፖለቲካ ተናግሮ አላችሁ። አልፋችሁ ማያምኑት ሰዎች እንኳን አሳሳታችሁ። ለነሱ ለፖለቲካቸው ግባት። ስለዚህ እኛ ግን ኖ መንግስት አላሰረውም ተከሶ ነው፣ ከሳሾቹ ደግሞ ነብይ ነን የሚሉት ናቸው ብለን በትክክል አወጣን። መጣችሁ ፍርድ ቤት አያችሁላችሁ ምን ያህል ውሸታሞች። ከእናንተ ጋር እግዚአብሔር ካለ ያ እግዚአብሔር እንደናንተ ውሸታም ነው ማለት ነው። ይሲ ውሸታም የውሸት አባት ሴጣን ነው። ለመዋሸትና እንጀራ ለመብላት ቢሆን ክርስቶስን መከተል አያስፈልገንም ነበር። ምን ይሰራልናል? ፎቶ ካነሳችሁት ይነበባል በደንብ። ምን
ስክሪንሻት አድርጋችሁ ማሳት ትችላላችሁ። ምን ይሰራልናል? እንጀራ ለመብላትና ለማጭበርበር ከዓለም ለምን መጣን? ምን ይጠቅመናል? በውሸት ለመኖር ዓለም ውስጥ አንኖርም እንዴ? አንድ ቀን ጴንጤ ቤት ውስጥ ማደር አልፈልግም። በውሸት ህይወት ለመኖር ከሆነ የመጣሁት ከዓለም ውስጥ ነው እንዴ። ስትዋሹ ስታጭበረብሩ ህሊናችሁን ደፍናችሁ እኛ የወንጌል አገልጋይ ነን ስትሉ ማታፍሩ፣ ህሊና የማይወቅሳችሁ፣ ህሊናችሁን የገደላችሁ፣ ህሊናችሁ በጋለ ብረት ያለ የተጠበሰ ነው። ከመዋሽ ዛሬ ብሞት ይሻለኛል። ምን ላገኝ? ምን ላተርፍ ነው መዋሸው? ገንዘብ ዓለም ውስጥ ዋሽቶ ማትረፍ አይሻልም እንዴ? በጌታ ስም ላይ እርቃኑን በተንጠለጠለው ጌታ ላይ ልቀልድ ከሆነ የጌታን ስም የምጠራው ሞቴን እመርጣለሁ። ለዚህም አይደለም እኮ ኢየሱስ ኢየሱስ ያልነው እኛ። ኢየሱስ ለእኛ እንጀራ መብያችን አይደለም፣ ህይወታችን ነው። ኢየሱስ ክርስቶስ የዘላለም ህይወታችን ነው። አቤል አቡና ብትጠይቁት ሞትን እንኳን አልፈራም ምክንያቱም ቀጣይ ህይወቴ ነው ክርስቶስ ብሎ የተናገረው ቪዲዮ አለ፣ ማየት ትችላላችሁ። ከዓለም ምኞትና ከሱስ ከክፉ ነገር ከውሸቱም ከአጋንንት ስራት የፈታን ጌታ እርቃኑን ተንጠልጥሎ እሱ በሰማይ ስፍራ ያከበረን ጌታ ነው ብለን ነው እንጂ ፊት ለፊት እንትን ስሜን አጠፋ ወይም ደግሞ ጸሎቴ አይሰማም ብሏል ብሎ ላለው ነገር እኔ መልስ ሰጠው። አዎ ጸሎትህ አይሰማም። ጸሎትህ የማይሰማው መቼ እንደነበረ ታውቃለህ? ስምህን ያጠፋው ሚዲያ ላይ ወጥተህ እንደ ልብህ ስትፈነጭ፣ ከዛ ከሚዲያው ላይ አውጥተን ሀሳብ ሰጥተናል። እኛ ብቻ አይደለንም፣ ብዙ ሰዎች ሀሳብ ሰጥተዋል። ሲቀጥል ደግሞ ጸሎት አይሰማም ብዬ ስልህ ወንድምህን የራስህ መኪና አዘጋጅተህ የራስህ አጋቾች አዘጋጅተህ አፍነ አይኑን ጨፍነ ወስደ ልታስገድለው ወይም ደግሞ ልትገድለው ልክ በልብህ ስታስብ ጸሎትህን እግዚአብሔር አይሰማም። እኔ መጽሐፍ ቅዱስን ከፍተህ በዙሪያህ ላሉ ቅዱሳን ምን ብለህ እንደምታስተምር አልቀም። እንግዲህ ቀኝህን ለሚመታ መልሰህ ደግሞ ምታው ብለህ ታስተምራለህ ብዬ እኔ አላስብም። የእግዚአብሔርም ቃል ስለማይል ቀኝህን ለሚመታ ግራህን ስጥ ስለሚል እግዚአብሔር ቃል አንተ የምታስተምረው ቀኝህን ለሚመታ መልሰህ ምታው ነው የምትለው። ለዛ ነው። ስለዚህ ጸሎትህ አይሰማም። ሌላው ሲቀጥል ደግሞ በመንግስት ላይ ወንጀልን የምትሰራው አንተ ራስህ ነህ። አንተ ራስህ ነህ ፖሊሶቹን ጠምዝዘህ። ለዚህ ልጅ እንግዲህ ይኸው እንዳየነው ፍትህ ተፈርዶለት እንዲወጣ ዋስ ከፍሎ 20 ሺህ ብር እንዲወጣ የተደረገን ሰው ድጋሚ ያስቀምጠ ከዛ ፍትህን ጠምዝዘህ በራስህ በእጅህ እንዲታሰር መልስ ያደረገው አንተ ነህ። ጸሎትህ አይሰማም። ምናልባት በዙሪያ ያስቀመጥካቸው ከታች ያሉ ሰዎች አሜን ሊሉልህ ይችላሉ። ያ አሜን ያሉት ልክ ነው ብለህ ተሰምቶ ከሆነ ነው በዙሪያ የምታያቸው አንድ ቀን ይበተናሉ። ነግርሃለሁ፣ ይበተናሉ። አሁንም የምናገረው ነገር ምንድነው? አንተ 8 ልጆችህን አቅፈህ በቤት አስቀምጠሃል። ታበላቸዋለህ፣ ታጠጣቸዋለህ። ሚስትህ ደስ ብሏት ትተኛለች፣ አንተም ደስ ብሎ ትተኛለህ አይደል? የወንድሜ ግን ልጆች አራስ የሆነች እህታችን እየተንከራተተች ፍትህ ብላ ትጠይቃለች። ስለዚህ ፍትህን እንዲሰጣት ፍትህን ጠምዝዘሃል አንተ ራስህ። እኔ እንዲልሃለሁኝ አየህ፣ ከላይ የሚመጣውን ፍትህ አጠመዝዘው፣ አጠመዝዘው። ማንም አይጠመዝዘው። ፍርድ ከላይ ሲመጣ የማይጠመዘዝ ፍርድ ነው የሚመጣውና አሁንም ለወንድማችን ፍትህ እንጠይቃለን። አዎ ምድራችን ላይ መንግስት አለ። አዎ ፍትህ አለ። አዎ ፍትህ የለም ብለን አላልንም። ፍትህማ ፈርዶለታል። 2ቴም 3ቴም ቀረበ። ምንም አይነት መልስ የለም። የምታመጡት መረጃ የወደቀ ነው። ለዛ ስለሆነ ስለማይቀበሉ ነው በ2ኛውና በ3ኛው ቀን ፍርድ ቤት እንዲቀርብ የተደረገው። ስለዚህ ይሄንን ጉታ ጠምዝዘሃል። ራስህን ነብይ ነኝ ብለህ የሾምክ ቸርች ከፍተህ ከመበለቶች ብር የምትወስድ ከመበለቶች ብር የምትሰርቅ፣ እኔ ልናገር ወዳለሁ፣ እኔን አታስረኝም። በቋንቋ የምትጠቀም ጊዜው የኔ ነኝ ብለህ የምትል አየህ፣ ጊዜው ያንተ አይደለም፣ ጊዜ የሁሉ ነው። ፍትህ ደግሞ ለአንተ ብቻ ወይም ደግሞ ለአንድ ብሔር የተሰጠ አይደለም። ፍትህ ለሁሉ የተሰጠ ነው።
መንግስት ፍትህን ሲሰጥ ለሁሉም ነው። ለዛ እኮ ነው እንደ ልብ በጓሮ ገብተህ ጠምዝዘህ በቋንቋ ተናግረህ ወንድማችን እዛ እንዲቀመጥ ያደረገው። ወይም ደግሞ ብርህን ሰተህ ያ ብር ደግሞ ከየት ነው የመጣው ብለን ስንል ከመበለቶች የተወሰደ መባ ከሚሰጥ ከቅዱሳን ከየትም አላመጣሁም፣ አልሰራህም፣ ነጋዴ አይደለህም። ከነሱ የሰበሰብከውን ብር ሰተህ ወንድማችን እንዲቀመጥ አደረገ። ስለዚህ እኛ እየተናገርን ያለ ነው። አሁን መብት አለው አቤላ መናገር። ያስቀመጠውን ፖሊስ አይደል ፍርድ ቤት ተፈርዶለታል እንዲፈታ አይደል 20 ሺህ ብር ዋስ እንዲፈታ ተደርጓል። ስለዚህ ጠምዝዞ ደግሞ ያስቀመጠው ለፖሊሶች ስለሆኑ ይግባኝ መጠየቅ ይችላል። አቤላ ይግባኝ መጠየቅ ይችላል። ፍርድ ቤት ፈርዶልኛል እንድፈታ በዋስ የዋስ መብቴ እንዲጠበቅ ተደርጎልኛል። ስለዚህ ፖሊሶች ደግሞ መልሰው አስረውኛል ብሎ ፍትህ ድጋሚ መጠየቅ ይቻላል። እና አትድከም ጉታ። የአቤላ አፍ አይዘጋም። የአቤላ አፍ ቢዘጋ ብዙ አቤላዎች አሉ። እኛ አይኖቻችን እንዲበራ ሆነናል። ለእናንተ እኮ ልንገብር ነበር። ስለዚህ ብዙ ሰዎች ተረድተዋል። ሌሎች ብዙ አቤላዎች ይነሳሉ። እውነት ደግሞ ተገልጧል። እኔ ማፊያ ነህ፣ ወንበዴ ነህ፣ ነብይ አይደለህም አንተ ማፊያ ወንበዴ ነህ። ማፊያ ስላሳሰርከው ስላገጥከው እና ይሄንን ነው ልልህ የምችለው። ፍትህ ለወንድማችን ለአቤላ፣ ፍትህ ለወንድማችን ለአቤላ። እውነት የምትሰሙ ካላችሁ ደግሞ ትሰማላችሁ። ዩቲዩብ ላይም ልታዳምጡ ትችላላችሁ። ፍትህን ጉታ ጠምዝዞታል። የተሰጠውን ፍትህ ጠምዝዞታል። አቅም አለኝ ብሏል፣ ጉልበተኛ ነኝ ብሎ ነው ፍትህን እንደገና የጠመዘዘው። ስለዚህ ፍትህ ብለን እንጠይቃለን። ይሄንን ነው ምለው። ተባረኩ ወንድሞቼ። ጆይ ይቀጥሉ። በዚህ አጋጣሚ በጣም ነው ማደንቅሽ ማከብርሽ። ማየ ጀግና ሚስት ነሽ፣ ጀግና እናት ነሽ። እግዚአብሔር ከዚህ በላይ ሌላ ሰው እያወራ ነው። የለም አንተ ብቻ ነህ። ኦኬ እሺ። እና በርቺልን ተባረኪ ነው የምንለው። ሌላ ምናልባት አሁን እንትን ነው ሌባ ነው እንትና ከምንል ምናልባት ነገ ምንድነው ምናልባት የአቤላ ቡና ወዳጆች እውነትን የሚፈልጉ ምንድነው መደረግ የታሰበው? ምናልባት ነጆዬ ነማይ አስተባብራችሁ እዛ አዲስ አበባ ላይ ያላችሁ መሄድ ካለባችሁ ፍርድ ቤት ምናልባት ተቀጣጥራችሁ፣ ምክንያቱም ምናልባት ከአንዳንድ ከህግ አካላት ወይም ከመንግስት አካላት ተሰውሮ እየተደረገ ያለ ነገርም ካለ በአደባባይ መገለጽ አለበት ማለት ነው። እና ከዚህ አንጻር እንደው የሆነ እንደ ኦሪየንቴሽን ተደርጎ እዛ ላይ ሁሉም በአንድነት እንግዲህ አንዳንዶች እያደረጉ ያሉት ሰው የለውም ወዳጅ የለውም የሚጮለት የለም ብለው ሊሆን ይችላሉ። በዚህ አጋጣሚ በጣም ደስ ያለኝ ከዚህ በፊት አቡና ሲሳደው ሲቃወሙ የነበሩት ታስሯል ሲባል ከጎን የቆሙትንም አንዳንድ ፖስቶችን አይ ነበር፣ እውነት የሚፈልጉ ማለት ነው። እና አንዳንዶች ምናልባት በሰዎች ተሸውደው ሲሳደው ሲቃወሙት የነበሩትም እውነትን ፍለጋ ፍትህ ላይ ሲጮህ ነበር። እና እንዲሁም የሌላም እምነት ተከታዮች ሌሎችም እውነትን የሚፈልጉ የወንድማችን መታሰር የኔ መታሰር ነው ብለው የሚፈልጉ ሰዎች በጋራ ምናልባት መሆን ያለበት ነገር ላይ በደንብ በሚዲያም ይሁን በአካልም አድሬስ መደረግ ያለበት አካል ተደርጎ በደንብ ቢሰራ ብዬ አስባለሁ። ሌላ ያው አቤላ ቡናን እንግዲህ እኔ ካወቅኩበት ዓመት ጀምሮ ለእውነት አይደለም ለመታሰር አይደለም ለመሰደብ ለመሞትም ራሱን ያዘጋጀ ሰው ነው። ስለዚህ እኔ አቡና በዚህ ስለታሰር አልሸማቀቅም። እየጠጣ እየተደባደበ የዘረፈ ቢታሰር እሸማቀቅ ነበር። ስለ እውነት ነው የታሰረው። ይህንን ደግሞ የሚያውቁ ሰዎች ያውቃሉ፣ የገባቸው ሰዎች ይረዱታል። እና አንዳንዶች በመሸወድ ወደ ሌላ ነገር ቢሄዱ የነገው ነገር ላይ ምናልባት ትኩረት ቢደረግ ያው ቀኑ ሙሉ ደክሟችሁ ነው ያላችሁት እነ ጆዬ እና ድጋሚም ማድከም አልፈለኩምና እንዶ ምን ቢደረግ ውጤታማ እንሆናለን፣ ምን ይደረግ እነማንን እናካትት ብሏልና እንዲሁም ደግሞ ምናልባት የህግ አካላት ማለት አሰራሩን የምታውቁ በዚህ መርዳት የምትፈልጉ የምታግዙ ሰዎች ካላችሁ ምናልባት የነዚህ የሰዎቹ የግለሰቦቹ አካሄድ ስህተት መሆኑን ህግ እንደሚደግፍ እርግጠኛ ናችሁ። ሰዎችም ከዚህ ወንድም ጎን በመቆም አብራን ብንሆን ብዬ አስባለሁ። ሌላ ሰያሹ ምናምን የምትሉ እንግዲህ ደርሷችሁ በእናንተ ደርሶ እዩ ብሎ መርገም መጥፎም ቢሆንም ይሄን ቁስል ይሄን ህመም ምናልባት ወይ በእናንተ ወይ በእህት ወንድሞቻችሁ ደርሶ ብታዩት
ምን አይል ፊል ታደርጋላችሁ? አራስ ናት፣ የ3 ወር እናት እንዲሁም ልጆችን የያዘች ዋጋ ስትከፍል ዛሬ ባሌ ይመጣል ምናምን ብላ አታ ስትመለስ ፔኑ ከባድ ነው። ስለዚህ ይህንን ፔን ለመረዳት ሰው መሆን በቂ ነው። እንደገና ደግሞ እውነተኛ ታማኝ መሆን በቂ ነው እና ስለ እውነት ብላችሁ ለሰዎች ጥቅም ወይም በሰዎች ተታላችሁና ተሸውዳችሁ አብራችሁ ባታብሩ ነው ምለው። ምክንያቱም ቀላል ነገር አለም። የቤት አስተዳዳሪ ነው፣ ብዙ እየተንቀሳቀሰ ያለ ወንድም ነው፣ እንዲሁም ለማይ ስትሉ። ስለዚህ እሺ አሁን አንዳንዶች የአቡና ምናልባት የአቡና ማትወዱ ትኖራላችሁ። እሺ አቡናን ተውና ለማይ ለሚስቱ ለባለቤቱ ለልጆች እና ስትሉ ከእውነት ጎን ቆሙ። ስለዚህ ሚዲያን በምንችለው መልኩ በደንብ እናጫጩ ወደ የሚመለከተው አካል ይደርሳል ብዬ አስባለሁና ስጨርስ እንደው ምንድነው ነገ መደረግ ያለበት ከአዲስ አበባ ውጪ ያለን ሰዎችስ በሚዲያ ምንድነው መስራት ያለብን የሚለውን ነገር ሼር ብታርጉን እላለሁ። ተባረኩ፣ ጸጋ ይብዛላችሁ።